ይህን ጎዳና ስታይ ምን ይታወሳል? ምን ይታወሰኛል ብለሽ ነው ብርሃን? ያንን የጭንቅ ቀንና እህቴ አምቡላንስ አታ በወሊድ ምክንያት ጋሬጣ ተሸክመን ስናሯሯጥ የነበረበትን ቀን፣ ያችን መጥፎ ቀንና ያችን መጥፎ ጊዜያት ነው የሚያስታውስ። እኔም እኮ አልረሳውም። ሆስፒታል እስክንደርስ የሮጥነውን ሩጫ፣ ይህን የጎዳናና የጉድጓዱን ርቀት ለእኛ አልሆነናል። ያኔ ዶክተሩ ቀድማችሁ ብትደርሱ ኑሮ ሲል ልቤን የተሰበረ የመንገድ መበላሸት፣ የመጓጓዣ ማጣት እህቴንም ሆነ ገና ያልተወለደ ሕፃን አሳጣ። ሁሉ ነገራችንን ጣማ። ታዲያ ያ ሁላ ነገር እንዴት ይረሳል? አይዞህ፣ እግዚአብሔር ጽናቱን ይስጥህ ወንድሜ። ምን የኛ የሀገሬው ነገር በጭንቀትና በሀዘን እንደተከበበ መቼ ይሆን እግዚአብሔር በቃ የሚለን? ፈጣሪስ ቢሆን የሀገሬውን እንባ በምን ይመልስልን ይሆን? መሸል የወል ጨንቀኝ ነው። ለምን እንደምትጨነቀው? ደመናው እንደሆነ ሰማዩን ከቦታል። ዝናቡ መዝነቡ አይቀርም። ይዘንባል በሚለው ተስፋ እናድርግ። ዝናቡ ከራቀን ቆየ። አፈር ፈጭተን የዘራነው እህል እንኳን ፊታችን እያየ ደረቀብን። እኔ የሚያሳስበኝ የድርቁ ነገር አይደለም፣ የቤቱ ዕዳ እና ወጪ ነው እንጂ። ልጄ ራበኝ ስትለኝ ምን እንደምሰጣት እንጃ። እኔስ ብትይ ብርሃን፣ ላሚቱን ሽጬ ላብላችሁ ብል ገበያው የሚገዛ ጠፋ። የሀገሬው ሰው በሙሉ ንብረቱን መሸጥ ጀምሯል። ምን እንደማደርግላችሁ ግራ ቢገባኝ እኮ ነው። ፈጣሪ በቃ ይበለን እንጂ ችግርና መከራ ተከታትለው የሚመጡ ነገሮች ናቸው። እውነት ነው። ምህረቱ አይዘግይብኝም እንጂ ሁሉም ለበጎ ነው ብሎ ማለፉ አይከብድም። ፈጣሪ ደግሞ የሀገሬውን ገበሬ ጉልበት አይቶ በጥፍ እንደሚመልስልን አልጠራጠርም።